ቀሰቀስክብኝ ታሼ እስኪ አጥሚት ስራልኝ አምሮኛል ቆይ ደግሞ ከወለዱም በኋላ ያምራል እንዴ ደግሞ ነው የተሾመንን ኪችን ገብቼ መውጣው ለዛውም አጥሚት ምን ችግር አለው ለሚስትና ለልጅህ አይደል አንቺ ትቀልጃለሽ እናቴ ቆይ እስቲ አሁን ይሄ ልጅ እንኳን ተወልዶ ስታየው ሐሳብህን እንኳን አትቀይርም ይኸውልሽዋል ወልደሻል ብዬ ነው 2 ሳምንት ሙሉ ዝም ያልኩሽ ከፈለግሽ አሁን ተነስተሽ ማብሰል ትችያለሽ ደግሞ ቆይ ሁሉ ነገር ቤት ውስጥ ከተማዋላ በኋላ ማብሰል ምን ነው የሚከብደው ታሽ እስኪና አረፍ በለና ሳትበሳጭ ሳትነጫነጭ ነው አረ ልቀመጥ አጠገብሽ መጥቼ ልጋደም እስኪ ቢያንስ እንኳን የተወለደው ልጅህን አንዴ እንኳን ጠጋ ብለህ ያው ሄዋን እኔ ተሾመን በልጅ አስሬ 80 ባል ያረጋዋሉ ብለሽ አስበሽ ከሆነ እንዳታስቢው ቆይ አሁን ይሄ ልጅህን ያው ከማለት ጋር ምን ያገናኘዋል ልጅ ከመውለድ በላይ ደስታ የሚሰጥ ነገር ምን አለ እኔ ደግሞ ነግሬሻለሁ ልጅ የሚባል ነገር አልወድም አበቃ ያስጠላኛል እሺ አሁን ቆይ አንድ ጊዜ ተወልዷል እኔ ምን አድርጌው ነው የምትለኝ ሲጀመር እኔ ልጅ አልወድም እያልኩሽ ሆን ብለሽ ነው የወለድሽው ያው ሀብቴን ለመውረስ እኔ እንዴት ነው እንደዚህ የምታስበኝ እኔ እኮ ሄዋን ነኝ ማንንም ሁኚ ባክሽ ሴቶች ስትባሉ ከጋብቻ በፊት አርግዛችሁ ወንድ ቤት ጓዛችሁን ጠቅለላችሁ ምገቡት አንድም ያልፈለገውን በትዳር ለማሰር አሊያም ደግሞ እንዳንቺ ገንዘብ ለመውሰድ ለመካፈል እንደዚህ ካሰብክ እውነትም እኔን አታቀኝም ማለት ነው አዎ አላቅሽ እኔ ማቃት ይዋን ፍቅሯን አክባሪ አርጊ ካልኳት ውጭ ምንም የማታረግ የማልፈልገው ነገር የማታረግ ናት ታሺ አርግጂስ ኮልድ ድረስ 9 ወር ሙሉ ይሄንን ቃል ስደጋግምብኝ ነበር ቆይ እኔ መቼ ነው ካንተ ቃል ወጥቼ ማቀው አርጊ የምትለኝ ነገር ከማድረግ ቦዝኛ ቃለው ጥሩ ከኔ ቃል ውጭ ማትወጪ ከሆነ ልጅሽን ይዘሽ ከቤት ይውጪልኝ ተቆራጭ ማድረግ ነው እኔ ተቆራጭ አረጋለሁ ታሺ እንደዚህ አትበለኝ ይከፋኛል እኮ በዛ ልሽሉ ጣስ ብለህ ትሄዳለህ ምን ቤተሰቦቼ ከክፍለ ሀገር ናቸው ምናምን ስትያል ነበር ሂጂና እነሱ ጋር ረፊያ ይውልሽዋ ስመለስ በኋላ እዚህ ተጋድመሽ ላገኝሽ አልፈልግም ሻው ሂድና በሩን ክፈት በኋላ በተረጋጋ መንፈስ እናወራለን አረ በተረጋጋ መንፈስ ማነው እንዴ ሰላም ነው አማኑ እግዚአብሔር ይመስገን አለ ምን እንርታለ እዩ ዛሬ ከስንት ጊዜ በኋላ ተሳክቶልኝ መጣሁ እኔ መቼም ተቀየማኝ ነው አሞና አረ በፍጹም ምን አንተ ስራ ላይ ነው የምትውለው አንድ ሴት ወለደች ብለ ስራ ጥላት መጣ አንተ ሰውዬ አሁንም ያስተሳሰብ አልተቀየረም ቢያንስ ልጁን እንኳን ስታይ ተቀየራለህ ብዬ አስቤ ነበር ግባ ሲስ ግባ ሄዋን የት ክፍል ነች እዚህኛው አዎ ግባ እዚህ ቤት ሰላም ለዚህ ሄዋን እንዴት ነሽ ሰላም ነው አትነሽ አይገባም እንዴት ነሽ ማርያም ማለችሽ ሰላም ነው ደህና ነሽ ወይ ዛሬ ነገ መጣለሁ እያልኩኝ የሆነ ነገር አይሞላ እዚህ ምዛም እያልኩኝ ገና ዛሬ መጣሁ እቺም ተቀይመሽኛል ችግር የለውም ውይ ልጃችሁ ደግሞ እንዴት አባቱ ነው የሚያምረው ቁርጥ አባቱን እኮ ነው የሚመስለው ተሽ ልብ ብላ ይተዋል ቁርጥ አንተን እኮ ነው የሚመስለው እባክህ ረፈደብኝ ምናምን ስትል ነበር አይደል አያት አይደል በጣም ጠንከራለች በጣም ደህና ናት እባክህ ውጣ እንሂድ እባክህ ሄዋኒ የክርስትና ቀኑም እየደረሰ ነው አይደለ የክርስትና አባቱ ግን ማን ነው እሱማ ደረሰ ያው ብዙም ሰው ስለሌለን ቀኑ ሲደርስ እኔና ጓደኛዬ ሄደን እናስነሳዋለን ታሺ እንደሆነ ታውቀዋለህ ግርግር አይወድ እና እንደሱ ከሆነ የክርስትና አባቱ እንደሆነ ለምን አትፈቅዱልኝ እውነትህን ነው ሲስ አዎና ሲስ አንተ ስራ የለህም እንዴ ና አውጣ እባክህ በነገራችን ላይ ተሺ እኔ ሄዋኔ ከፈቀደችልኝ በቂ ነው ያንተን ፍቃድ አልጠይቅም ለኔ ስትል ለምን ከነ ልጁ አይዛቸው እዚህ ላይ ፊት አድርገህ ለምን አዞርም ከፈለካውን አውጣልኝ በእንግዲህ ሄዋኔ ሌላ ቀመጥቼ እጠይቅሻለሁ ይባልሽ አንዴ ከገገመ ነው እቺ ስማለሽ አይዞሽ እመጣለሁ አይዞሽ ጠንከር በይ እሺ እመጣለሁ እጠይቅሻለሁ
አንተ ሰውዬ ግን ምን ሆነ? ምን ሆንኩ? ምንድነው ቤት እዛ ስዘላብኝ ነበር? አራሪ ነውተን ነው ምንም አልዘላበርኩ። የእውነትህን ነው? የልጁ ክርስትና አባት ሆናለሁ ምናምን ስትለኝ ነበር። አዎና ምን ችግር አለ? ይልቅ እሱን ቀልድ እንተውና አንድ ሴት ከወለደች በኋላ የልጄን ድርሻ ፈልጋለሁ ብትል ምን ያህል ፐርሰንት የሚደርሳት ይመስላል? ግን ለምን ጠይቀኝ? ምን ይዋን ወልዳኔ ቤት የገባችው እኔን ፈልጋ ወይም ልጁን ፈልጋ አይደለም። እንዴት በዚህ ጉዳይ ላይ እርግጠኛ መሆን ቻልክ? ምን ጥያቄ አለ? ሴቶች ገንዘብ ያለው ወንድ ሲያገኙ አርግዘው ቶሎ ቤት የሚገቡት ትዳር ወይም ደግሞ ልጅ ፈልጎ አይደለም። እኔ እኮ ግርም ምን ነው የምትለኝ? ሁሉንም ነገር ከገንዘብ ጋር እንዳገናኘው። ቆይ እንዴት ነው አንተ ቀለል አድርገህ የምታየው? ስማኝ ጓደኛ፣ አንድ ነገር ልምከርህ። እኔ ስኔ ከዋን ፊት ግን እንደዚህ አይነት ቃላቶችን እንዳትጠቀም። ብናገርስ ምን ልታመጣ ነው? እሷ እንደሆነ ያለው ሐሳቧ ድርሻዋ ላይ ስለሆነ ምናገራቸውንም ቃላት ከቁብም አቆጣው። እኔ እኮ ግርም የምትለኝ ያኔ ከማርገዟ በፊት ሞትኩልሽ፣ ሄድኩልሽ፣ መጣውልሽ፣ ያዙኝ ልቀቆኝ እያልክ ኢቭን ካጠገቤ እንኳን እንዳትንለይ ያላንቺ መኖር አልችልም እያልክ እንደ ቦርሳ ነበር ይዛት ስትሄድ ነበር። ታዲያ እሱ ማለት ወለጅልኝ ማለት ነው? እኔ በቃ ልጅ አልወድም። ብዙ ነገሬን ነው የሚጋፋኝ፣ ቤቴን፣ ሀብቴን፣ ነፃነቴን። ቆይ አንተ ግን ትንሽ እንኳን ድምጹን እንኳን ስትሰማ ምንም ደስ አይለ? አሁን ምኑ ነው ደስ የሚያሰኘው? ይሄ እውነቴን ነው ተሽ። አሁን ምንም የማቅ ነገር እየመሰለኝ አይደለም። ቢያንስ እንኳን ድምጹን ስትሰማ ምንም ደስ አይለ? ተወኝ ባክ። አሁን እሱ ምኑ ነው ደስ የሚለው? ይልቅ አሁን የሆነ ቦታ ደርሰን እንጣ። እት ስደርስ ታዩ የለ? ተነሳው። ሌላ ነገር አይደለም፣ የምር ሌላ አይደለም። እንዲህ የምትጋደሚበት ጎን እንዴት እንደሚያሳዝነኝ። ለሊት እኮ ልጁ እየራበ አላስተኛም ስለሚለኝ ነው ቀን የሚደክመኝ። ደግሞ ታውቃለህ ተነስቼ ምግብ መስራት እንኳን ሲያቅተኝ እያየ ነው። አንተም ጨካንክብኝ። ኧረ እባክሽ ልጁ የኔ አይደለም ማለት የራሱ ነው የሆኜ ነው። ኧረ እባክሽ ልጁ የኔ አይደለም ማለት የራሱ ነው የሆኜ ነው። እንድትታረሽም እዚህ ቤት መፍቀዴ ነው የሆኜ ነው እንጂ እንዳንቺ ስራማ ቢሆን አላቃትም ማለት ነበር። ቆይ እስኪ ንገረኝ፣ ማፍቀሬ ነው ጥፋቴ? ካፈቀርኩት ሰው መውለድ ነው ጥፋቴ? እስኪ ንገረኝ ምኑ ጋር ነው? ቆይ ማርገዜን ስሰማ ደስ ብሎ ካል ነበር? አዎ በጣም ደስተኛ ነበርኩ። ግን ጉዴን ያወቅኩት አርፉድ ሆነ እንጂ። እናንተ እንዴ ምን ሆናችሁ ነው ያን ሁሉ ሰዓት ቆሜ በሩን ሳንኳኳ ማታዳምጡት? አልሰማንም ነበር እኮ እና ያረፍ በይ። እሺ ችግር የለውም። ደህና ነሽ ግን አይደል? ዛሬ ደህና ነኝ። ታሽ ግን ምን ሆነ ነው ይሄን አክል እዚህ ቤት ስመላለስ እኮ አንድ ቀን ተገጣጥመን አናውቅም። እኔማ እንኳን ደስ አለሳለሁ እያልኩ ነበር እኮ። ለምኑ ለምኑ ደስ ይላል። ወንድ ልጅ ከነቃጭሉ ዱብ ስላረገችልና። እንደዛ ነው እንዴ? በሉ ደህና ዋሉ። እንዴ ምንድነው እሱ? የተፈጠረ ነገር አለ እንዴ? ኧረ ምንም የተፈጠረ ነገር የለም። ያቷቂ የለ እሱ ያስደስታል ብለሽ የምታስቢው ነገር ሁሉ ደስተኛ ያደርገው። አይ ካንቺ ጋር እንኳን ሰላም ከሆነ ሌላው ችግር የለውም። እና ግን አንቺ ልጅ አሁን ተሽሎሻል አይደል? ደህና ነኝ ውዴ። ምንድነው ያልሽው? ወይ ትንሽ ነገር እኮ ሰርቼልሽ ነው። መቼም አጣፈጥሽም፣ ግን ያው ዝም ብለሽ ትሞክሪያታለሽ ብዬ ነው። ወይ በነፍሴን የደረሽው እንዴት እርቦኝ እንደነበረ። እንዴ ማለት እስካሁን ድረስ ምግብ አልበላሽም እንዴ? ኧረ አልበላሁም። ማን ያቀርብልኛል ብለሽ ነው? እና ምግብ እንዳልበላሽ እያወቀ ነው ተሾመተውሽ ሄደ? ተይም እባክሽ ማዜ። እንዴ ለምንድን ነው የምተው? ምን ሆነሻል? እኔ እንኳን ወልጄ ባላየው እኮ እናቴ የአራስ ቤት ራብ እንዴት ከባድ እንደሆነ ነግራኛለች። እንዴ እሱ እንኳን ገብቶ ማብሰል ባይችል ሰራተኛ አይቀጥርልሽም እንዴ? እያወቅሽ ማዜ ካረገዝኩኝ ከ5 እና ከ6 ወር በኋላ ባህሪው እንዳለ ተለውጧል። ቤተሰቦቿ ያወረሱኝን ገንዘብ ገና ለገና ተወስድብኛለች ብሎ እንኳን ሊያየኝ ሊያቀርብልኝ ቀርቶ ሊያወራኝ አይፈልግም። ቆይ እሱ ግን እንዴት ነው የሚያስበው? ቢገባው እኮ አንቺ ተይ በእናትሽ። ምን ያህል እንደማፈቅረው ታውቂያለሽ? ቢያንስ አንድ ቀን ከገንዘብ ይልቅ ፍቅር እንደሚበልጥ ይገባውና ይመጣል። እንዴ
ቆይ መች ነው የሚገባው? እስኪ ንገሪ። ችጋር ከገደለሽ በኋላ ነው? እዚህ አንቺና ልጅሽ በራብ ስትሰቃዩ እኮ እሱ እዛ አንዴ ቆርጠን አንዴ ጥብሱን እያማረጠ እኮ ነው የሚበላው። ምን ላድርግሽ? በጣም እኮ ነው የማፈቅረው። ደግሞ እርጉዞኝ እኮ ጥቂት ወራት በጣም ነበር የሚሳሳልኝ የሚንከባከበኝ። ከሆነ ጊዜ በኋላ ነው ባህሪው ተለዋወጠው። ሶልድ ደግሞ ይተዋል ብዬ አስቤ ነበር። ምን ለውጥ የለውም። ሔዋኔ ታውቂያለሽ አይደል? ይሄ ህይወት ላንቺ በፍጹም አይገባሽም። እስኪ አስቢው፣ እናትሽ ወለሽ እንደዚህ በራብ እየተሰቃየሽ እንደሆነ ብታውቅ ምንድነው የምታረገው? የኔ ቆንጆ ይሄው አንቺ አለሽልኝ አይደል? በችግር እየደረስሽልኝ አይደል? በቃ እኮ እናት የምትሆነውን ሁሉ እየሆንሽልኝ ነው። ሔዋኔ እንዴ በፍጹም እየተረዳሽኝ አይደለም እኮ። ተረድቼሻለሁ። እሺ በቃ አንቺ አንዴ ካፈጠሽ በፍጹም አትመለሽ። ለማንኛውም በቃ አጥሚት ሰርቼ ላምጣልሽ፣ ጠብቂኝ። ምን ነው ፊትን እንደዚህ ጣፈው? እንዴት አልጥለው? ጓደኛዬ ከሰው ይልቅ ለገንዘብ ቅድሚያ ሲሰጥ እያየሁ። አሁን ያለኝን ሀብት በሀያቴ ስማ ዞሬ ምን ሆኖ ገንዘብ ወዳድ የሚያስብልኝ? እሱ የማይሆነው በመልካምነት ብታስተላልፍላቸው ነበር። አንተ ግን ገና ለገና ሔዋን ትካፈለኛለች ብለህ ያለህን በሙሉ አስተላለፍክላቸው። እስቲ አስበው፣ እቺ ልጅ ካንተ ፍቅር ውጪ ሌላ ነገር የምትፈልግ ይመስላል? ኢቭን ከወለደች ቀን ጀምሮ ከጎኗ ማንም ሰው የላትም። አታሳዝንም? ካዘንክላት ለምን ወስደ ቤት አታኖራት? እንደዚህች አይነት አፍቃሪ ብሰጠኝማ አሳይ ነበር። ግን ምን ያደርጋል አይገጣጥም። ኡፍ አሁን እባክህ ነፃ ነኝ። አሁን መዝናናት ብቻ ነው ፈልገው። በዛ ላይ በስሜ ምንም ሀብት እንደሌለ ስታውቅ ፊቷ ላይ የማየውን የቁጭትና የንዴት ስሜት ሳስበው ውይ እንዴት ደስ እንደሚለኝ። አንተ ማለት ውሃ በወቅቱ እንቡጭ እንደምባለው ነው። ከራስ ስሜት ውጪ የማንንም ሐሳብ የማትሰማ። ለማንኛውም አንተ ራስን ለማዝናናት ትችላለህ። እኔ አሁን ስራ አለብኝ፣ መሄድ ይኖርብኛል። እንዴ እንደሱማ አይሆንም። በእኔ ደስታ ልትደሰት ነው የሚገባው። ተደሰትኩ እኮ። ከዚህ በላይ መለው አስቸኳይ ስራ ባይኖርኝ ካንተ ጋር እዝናና ነበር። አሁን ግን ሌላ ስራ ስላለብኝ መሄድ ይኖርብኛል። ጓደኛዬ እኔ ጓደኛዬን ጠንቅቄ ነው የማውቀው። ካወቀኝ በቃ ተወኛ። አንተ ራስን ለማዝናናት ትችላለህ። በዛ ላይ መጠጥ ቤት መስሎችን አታጣቸው፣ አብራቸው ተዝናና። አንተ ይሄን ያህል የኔ ደስታና የኔ ሰላም መሆን ያንገበግባል እንዴ? እኔ እኮ ጓደኛዬ ነብዬ ነው የማማከር። ቆይ ይሄ ማለት ደግሞ ምን ማለት ነው? በገባህ እኔ የሚያሳስበኝ የዛሬው ሳይሆን ነገ ጧት ሔዋን ጠላክ ስትሄድ ፊት ላይ የማየው አዘንና ጸጸት ነው። ማ እኔ ተሾመኔ አንድ ሴት ከነዲቃላዋ ሄደች ብዬ መጸጸተው? እንደው ምን ነው ፈጣሪ ምንም አይነት ገንዘብ ሳትጠይቅ ከቤቴ ሹልክ ብላ እንድትወጣልኝ ቢያደርግልኝ። እውነቴን ነው ተሺ። እኔ እንዳንተ አይነት ጓደኛ ስላለኝ በጣም ነው የማፍረው። ሲሳይ ምነው መሬት አይንካታሉ? ለነገሩ በቅርቡ አይናቸውን ስለምገልጥላቸው ያን ያያታል። ሔዋኔ ኡፍ ቆየሁብሽ። ወይኔ ወድ አሁንማ እኮ ጠገብኩኝ። ዝም ብለሽ ነው የለፋሽው፣ መቅረት ይችል ነበር። የኔ ውድ ጓደኛ አሁን እኮ ምንም ላይታወቅሽ ይችላል፣ ግን ይኸውልሽ ነገ ስትነሺ ስብርብር ብለሽ በሽተኛ ሆነሽ ነው የምትቀሪው። እሱማ ልክ ነሽ፣ ግን በፈጣሪ ድጋፍ ሁሉንም አልፈዋለሁ። እና ግን አሁን እንዴት ነሽ? በእናትሽ ስፌቱ ያምሻል እንዴ? አይ ደህና ነኝ። አሁንማ እኮ ደርቋል። ልጁስ እንዴት ነው? በእናትሽ ጡት ይጠባል? ግን ለነገሩ ጡትሽ ወተት አለው ብዬ መጠየቄ። በየሰዓቱ እኮ የሆነ ፈሳሽ ነገር ካልወሰድሽበት ጡትሽ ይደርቃል። ላንቺም ለልጁም በጣም ከባድ ነው ይሄ ነገር። አሁንማ እኮ ራሴን ተነስቼ መስራት ጀምሬያለሁ። አሁን ራሱ ልጁ ባይረብሽኝ ተነስቼ ልሰራ ስልኩን አንቺ የመጣሽው እንዴ? ምን ሆነሻል? ቆይ ቢያንስ ለአንድ ወር ሰራተኛ ቢቀጥርልሽ ምንድነው ችግሩ? ጭራሽ ሰራተኛ ቅጠር ብሎማ ራሱን ነው የሚያጠፋው። የኔ ሰምር ነው የምትመስለው ሀብቱን የምትካፈል እንዴ። የሱ ገብጋባነት ደግሞ በጣም በዛ። እሺ ያው ቤተሰቦቹን በጣም ስለሚወዳቸው የእነሱን የሆነ ነገር ማንም እንዲጋራ አይፈልግም። እሺ ይሁንልሽ። በቃ ለማንኛውም እኔ ልሂድ። እሺ
ስመጣ እኮ ጎራ ብዬ እመለሳለሁ ብዬ ነበር የመጣሁት፣ ግን እንዳልበላ ይሳቅ ነው እንደዚህ ቆየሁት። ማዚ በጣም ነው የማመሰግነው። ፈጣሪ ያክብርልኝ። እንዴ አንቺ እውነትም በጣም ተቸግረሽና ተርበሽ ነበር ማለት ነው? ማለት እንዴ ቆይ አንቺ ራስሽ አይደለሽ እንዴ ጓደኛና የቅርብ ሰው በፍጹም አይመሰገንም ምንም ነገር ቢያደርግ ግዴታው ስለሆነ ነው የምትይ? ማዚ ይሄ ግን ይለያል። አንቺ እኮ በፈጣሪ ትእዛዝ ነው ነፍሴን ታደግሻት። እሺ እንግዲህ ካልሽ በቃ ልሂድ። እሺ ሄዋኔ ቻው። በቃ እናቴ። እሺ እናቴ። እኔ ቆንጆ አይዞህ ልጄ፣ ይሄም ያልፋል። እሺ ገና ከሆነ ብዙ መከራ ናየው አይደል? እኔ እናት ለፍቅሯና ለልጇ ማልከፍለው መስዋዕትነት አይኖርም። እሺ ተነሳሽ እንደዚህ ደግሞ ምንድነው እንዳሮጊት መቀነት ወገብሽ ሊያሰርሽ? ደናል ጉዳይ መቼ ነው ከቤት የምትወጪ? ቆየ ልሂድ ሉጣስ ብሌት መሄጃለኝ። ምንድነው እንደዚህ ፊት የነሳኸኝ? ደሞ ፀሐይ ሳትጠልቅ ምን ነው ተገተከ የመጣኸው? ስሚ አርግዘሽ ስትወልጂ በቤት አርግዘሽ ስትወልጂ ዝም አልኩሽ። ለምን መሰለሽ? ሰው ባባረርሽ በእኔ ስለሚፈርድ እና ስሜ እንዳይጠፋ ስለምፈልግ ነው። አሁን ግን ባባረርሽ ምንም አልባልም። ለምን እንደሆነ ታውቂያለሽ? አንቺ ደሃ ነሽ። እካክሽን እኔ ለማራገፍ ነው የመጣሽው። ስለዚህ ከኔ 5 ሳንቲም አታገኝ ከቤት። ቆይ እንዴ እንደዚህ ታስባለህ? ገንዘብ ቁስ ከመግዛት ውጭ ዋጋ እንደሌለው አታውቅም? እኔማ ሁሌ እንደዚህ ስትይኝ እኮ አምኜሽ ነበር። እሺ አሁንስ እንዳታምነኝ ምን አደረገ? በእንደዚህ እንዳውቂያለሽ ብትወድ ኖሮ አንተን ሳታማክር አትወልድም ነበር። ልክ ነህ። ኧረ እባክህ የድሮ ፍቅረኛንም ታገኝልኛለህ። ቀነሽ እንዴ? አይቀንጥሻት። እሷን ባላገኛት ኖሮ ማን አይኔን ያከፍትልኝ ነበር? እና አሁን ከኔ እሷን አመንክ? አዎ አመንኳት። ገንዘብ ወዳጅ መሆንሽን ባይኔ በብረቱ ነው እንዳያረዳችን። ማለት ከኔ ውጪ ገንዘብ የምትቀበለው ሰው እንዳለ የማላቅ መስሎሽ ነው? እንደዚህ ረብጣ ገንዘብ ተቀብለሽ ጉንጩን ስመሽ ስትወጪ ያላየሁሽ መሰለሽ? እኔ ልጁ ራሱ የኔ አይደለም ብል እኮ አይፈረድብኝም። ይኸውልህ እራቱን አዘጋጅቼልሃለሁ፣ ገብተህ መብላት ትችላለህ። እኔ ግን ደክሞኛል፣ ልረፍበት። ተተሞላው ፈጣሪ። ቆይ እኔ አልጨረስኩም። የት ነው የምትሄጂው? አልጨረስኩም እኮ። ደግሞ ልጁ ለሊት ትቆነጥጪዋለሽ እንዴ? ይኸውልሽ ለሊት እባክሽ አታስጮይ፣ እንቅልፌን እየነሳሽኝ ነው እባክሽ። ደግሞ 5 ሳንቲም ታገኘ ይመስልሻል? ኧረ አምላኬ ምንድነው በደሌ? ቆይ ምንድነው ጥፋቴ? ለፍቅር ሲል ሁሉም መተው? ቆይ አንተ አይደል እንዴ ስለ ፍቅር ያስተማርከኝ? ቆይ መስቀል ከመሰቀል በላይ ምን ይምጣ? እኔ አላማረርም። ልፈትነኝ ይሆን? ልጄ ጽናቷ ምን ያህል ይሆን ብለህ ልታይ ይሆን? ምን ያህል እንደምበረታ ልታየኝ ይሆን? እኔ አላማረርም። ቢያንስ ሁሉም ማስረሻ መጽናኛ የሚሆን ይሰጠኛል። እኔ አላማረርም። ተመስገን ነው የምለው። ብቻ አምላኬ
እባክህን ያቅቶኛል፣ ብርታቱን ስጠኝ። እኔ ርቦኛል፣ እሷ እዚህ ትቀደማለች። ይዋን አችዋን ልጄን ምንድን ነው? ስለ ልጅሽን አይመለከተኝም። ተነሽና ቁርስ ስሪልኝ። ማታ ስለጠጣው ነው መሰለኝ ርቦኛል። ልጁ እኮ እያለቀሰ አላስተኛም ብሎ ነው ያደርኩት። ደክሞኛል። ግባ ያለሽ ነገር ስራ፣ ወይም ደግሞ የማታ እኮ አለ ካሙቅና ብላ ትንሽ አረፍ ልበል። እኔ ማረፍ ከፈለግሽ ማን ውለጅ ያለሽ? እኔ ውለጅልኝ ብዬሻለሁ። እጭ ትርፍ ቃል አትናገር። በቃ ሰራ አላለሁ። አፍጥኝ። ስራ ቦታ የሚጠብቀኝ ከስተመር አለ። ያው ቁርስ ደርሷል። ድሮ እንደዚህ አድረሽበት ላይ ደርስ ነው። አረ ቸኩላለሁ ስላልከኝ በፍጥነት ላይ ደረስኩት። ይልቅ ብላና ሂድ፣ እንግሮቹ ጋር እንዳታረፍድባቸው። ደግሞ ሳልነገርሽ ከዚህ በኋላ የፈለግሽበት ብትሄጂ፣ ሰማይ ዝቅ ቢል ምድር ከፍ ብትል 5 ሳንቲም ከኔ አታገኝ። ወይ እኔ ማግኘት አልፈልግም። ይሄን የምትይው ለምን እንደሆነ ማላጥ መስሎሽ ነው? ለምንድን ነው? መቼስ በከሰው በስሙ ያለውን እካፈላለሁ ብለሽ አስበሽ ነው። ግን አሁን በስሜ 5 ሳንቲም የለም። የቀረኝ ዘመድ ያያቴ ነበር፣ ሁሉንም ለሱ አስተላልፌያለሁ። ለኔ አታስብ። ይልቅ በገዛ እጅ ንብረትን ሰጠ ለመቀበል በዳዴ እንዳትሄድ፣ እሱን ፍራ። አሁን ቁርስን ብላ። ኧረ እባክሽ ያላወኩብሽ መሰለሽ። ማሽላ ያረረ ይስቃል አሉ። አንቺም እርር ድብን ብለሽ ነው ምስቂ። ሰው ቆይ እንዴት ያለፋበትን ሀብት ለመካፈል ይፈልጋል? ቆይ አንተ መቼ ነው የምታምነኝ? እስቲ ገንዘብ ገንዘብ ማለቱን ተውና ልጅህን አንዴ ልታየው ሞክር። እኔ እኮ የሴቶች ባህሪን ባላቅ ነበር። የምታውቅ ይመስልሃል እንጂ አንተ ምንም አታውቅም። አንተ አንድ ነገር ብታውቅ ገንዘብ 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 ማለት ብቻ። ሴት ልጅ ስታፈቅር እኮ ለሷ ገንዘብ ምንም ማለት አይደለም። ትሰሚኛለሽ? እኔን ካፈቀርሽኝ ይሄ ዲቃላሽን ይዘሽ ከቤት ውጪ። አንቺንም ሆነ ልጅሽን አልፈልጋችሁ። በቃ ውጪልኝ። አልፈልጋችሁም። ይኸውልሽ አሁን ስራ ላይ ነው። ስመለስ አንቺን እዚህ ከነ ልጅሽ ባገኘሽ ከነ ሸቀጥሽ አስቀንጥሬ ነው ማባረሽ። ልጅህን ነው ሸቀጥ የምትለው? ለመደራደር ብለሽ አይደል እንዴ ሳታማክሪኝ ወለድሽው? በገንዘብ የሚለወጥ ደግሞ ሸቀጥ ነው። የፈለክሽበት ሄደሽ መክሰስ ትችያለሽ። ከኔ 5 ሳንቲም አታገኝም። ሲያምርሽ ይቀራል። እዚህ ምግብሽ ላይ ደግሞ ምን እንደጨመርሽበት ስለማራቅ አልበላም። ኧረ አምላኬ፣ ኧረ እባክህ ሰውዬ መቼ ነው የሚስተካከለው? እኔ ልጄን ያለ አባት እንዳሳደግ እንዳፈርድብኝ።